ሰላም እንዴት ናችሁ? ዛሬ የምንማረው ፋንክሽን ኮሊንግ ኢን C++ ነው። ፋንክሽን ኮሊንግ sometimes ፋንክሽን ኢንቮኪንግ ተብሎ ይጠራል። ስለ ፋንክሽን ኮሊንግ ይህን ቱቶሪያል ከመከታተላችሁ በፊት ስለ ፋንክሽን ዲክላሬሽን እና ፋንክሽን ዴፊኒሽን በባለፈው ቱቶሪያል ላይ የተማርነውን ሪኮል ማድረግ አለብን። ፋንክሽን ዲክላሬሽን ማለት it tells the compiler about the existence of ፋንክሽን ነው። ፋንክሽን መኖሩንና ስለ ፋንክሽኑ ፕሮፐርቲ ኢንፎርሜሽን ፕሮቫይድ የሚያደርግ ከሆነ ፋንክሽን ዲክላሬሽን ነው። ዋት ዘ ፋንክሽን ኢዝ የሚለውን አንሰር ብቻ ነው የሚመልስልን። ሁለተኛው ስለ ፋንክሽን ዴፊኒሽን ነው። ፋንክሽን ዴፊኒሽን ምንድነው? it is a block of code that tells what the function will do። ፋንክሽኑ ምን መስራት እንዳለበት ምን ጽፈው ኮድ አንድ ላይ ምን ተብሎ ይጠራል? ፋንክሽን ዴፊኒሽን ነው። ሶስተኛው ያየነው በባለፈው where to place function definition ነው። ፋንክሽን ዴፊኒሽን የሚቀመጠው ከሜን ፋንክሽኑ ውጭ ነው። ከሜን ፋንክሽኑ በላይ ወይም ደግሞ በታች ነው። እንደዚህ በሚሆንበት ሰዓት ማንኛውንም C++ ፕሮግራም ኤክስኪዩሽን ስታርት የሚያደርገው ከየት ነው? ከሜን ፋንክሽን ነው። ስለዚህ ከሜን ፋንክሽኑ ውጪ እንዴት አድርጎ ነው ፕሮግራሙን ኤክስኪዩት የሚያደርግልን? እኛ ፋንክሽን ዴፊኒሽናችን ለምሳሌ የጻፍ ነው ከሜን ፋንክሽኑ በታች ወይም ደግሞ በላይ ቢሆን ይሄን ፋንክሽን እንዴት አድርጎ ነው ኤክስኪዩት የሚያደርገው? ይሄን ጥያቄ ለመመለስ ፋንክሽን ኮሊንግ ወይም ደግሞ ፋንክሽን ኢንቮኪንግ ይጠቅመናል። የሲ++ ፋንክሽን ስትራክቸር ላይ ሶስተኛው ፓርት ፋንክሽን ኮሊንግ ስለሆነ ስለዚህ a function call is a statement that instructs the compiler to execute a function. user defined functionን execute ለማድረግ ኢንፎርሜሽን ፕሮቫይድ የሚያደርገው ለኮምፓይለሩ ማን ነው? ፋንክሽን ኮል ነው። ስለዚህ ፋንክሽን ኮሊንግ ምንድነው? it is a statement C++ ስቴትመንት ነው። ያ ማለት ስቴትመንት በምን ማለቅ አለበት? በሴሚኮለን የሚያልቅ ስቴትመንት ነው። ሜን ታስኩ ምንድነው? it instructs the compiler to execute user defined function ነው። to call a function in C++ write function name followed by two parentheses and semicolon። ስለዚህ ሲንታክሱ ፋንክሽንን ኮል ለማድረግ ምንድነው? የመጀመሪያ ፋንክሽን ኔም አለው። እዛ ቀጥለን ብራሱን ከፍትና ወይም ደግሞ ፓራንቴሲሱን ከከፈትነ በኋላ ቫሪያብል ካለው ወይም ደግሞ ፓራሜትሮች ካሉ እነዚህን ፓራሜትሮች እንጽፋለን። ፓራሜትር ከሌለው ግን ባዶ እናደርግና እዚህ ጋር በሴሚኮለን ተርሚኔት እናደርጋለን። ፋንክሽን ኮሊንግ ላይ ምን የለውም? ሪተርን ታይፕ የለውም። ያለው ምን ብቻ ነው? ቫሊድ ፋንክሽን ኔም። እዛ ደግሞ ፓራሜትሮች ካሉ እዚህ ጋር ፓራሜትሮች ይኖራሉ፣ ከሌሉ ግን ባዶ ይሆናል። The data passed when the function is being invoked is known as actual parameters። ከዚህ ላይ ከፋንክሽን ኮሊንግ ላይ ከሲንታክሱ ፋንክሽን ኔም አለ። እዛ ፓራንቴሲሱ ቀጥለው ሊስት የሚደረጉት የመጀመሪያው ኮንስታንት ሊሆን ይችላል፣ 1 2 3 4 ሊሆን ይችላል። አሊያም ደግሞ የቫሪያብሎች ስም ሊሆን ይችላል። አሊያም ደግሞ ሌላ ኤክስፕሬሽን ሊሆን ይችላል። so anything እዚህ ጋር ያለ ማንኛውንም ነገር ምን ተብሎ ይጠራል? አክቹዋል ፓራሜትርስ ወይም ደግሞ አርጊውመንትስ ተብለው ይጠራሉ። so function name to call a function simply የሚያስፈልገን ምንድነው? የመጀመሪያው የፋንክሽኑን ስም ማወቅ። የፋንክሽኑን ስም የምናውቀው ከየት ነው? ከፋንክሽን ዴፊኒሽኑ ላይ ነው። ይችን ፋንክሽን ለምሳሌ የፋንክሽኑን ኔም የምናውቀው ከምንድነው? ከፋንክሽኑ ዴፊኒሽን ነው። ስለዚህ የፋንክሽኑ ኔም እና ስንት ፓራሜትሮች እንዳሉት ማወቅ፣ ምን አይነት ፓራሜትሮች እንደሆኑ pass the required parameters with a given name። ሁለተኛው ሪተርን ታይፑን ነው። if a function returns a value ፋንክሽኑ አውትፑት ምን አይነት ነው ሪተርን የሚያደርገውን ካየን በኋላ ሪዛልቱን ምን ማድረግ እንችላለን? ስቶር ማድረግ እንችላለን። so on the basis of arguments or actual parameters እዚህ ጋር ሊስት በሚደረጉት ቫልዩዎች ዲፔንድ በመሆን ፋንክሽን ኮሊንግ በሁለት ይከፈላል። የመጀመሪያው ኮል ባይ ቫልዩ ነው። ሁለተኛው ደግሞ ኮል ባይ ሪፈረንስ ነው። ስለዚህ ኮል ባይ ቫልዩ እና ኮል ባይ ሪፈረንስ የሚለውን ከማየታችን በፊት ዋትስ ፋንክሽን ኮሊንግ የሚለውን ዴፊኒሽኑን ማወቅ ኢምፖርታንት ነው። ምክንያቱም
ፋንክሽን ኮሊንግ ታስኮችን ወይም ደግሞ ከሌላ ቦታ ዲፋይን የተደረጉ ፋንክሽኖችን ኤክስኪዩት ለማድረግ የምንጠቀመው ስለሆነ ስለዚህ ኮል ባይ ቫልዩ እና ኮል ባይ ሪፈረንስ ምንድነው? አሁንም ዛሬ በዚህ ቪዲዮ ላይ የምናየው ኮል ባይ ቫልዩ ነው። በሚቀጥለው ቪዲዮ ደግሞ ኮል ባይ ሪፈረንስ የሚለው እናያለን። ፋንክሽን ኮሊንግ ኦር ኢንቮኪንግ ባይ ቫልዩ ወይም ደግሞ ኮል ባይ ቫልዩ የሚለውን ለማየት እነዚህን ሁለት ኤግዛምፕሎች እናያለን። የመጀመሪያው ይሄኛው ፋንክሽን ዴፊኒሽን ነው። ፋንክሽን ዴፊኒሽን መሆኑን የምናውቀው በምንድነው? አንደኛው እዚህ ጋር ዳታ ታይፕ አለው። ከዳታ ታይፑ ቀጥሎ ደግሞ እዚህ ጋር የፋንክሽኑ ስም አለው። ፋንክሽኑ ደግሞ ምን መሆን አለበት? ፓራንተሲስ ኦፕን ያደርግና ሊስት ኦፍ ፓራሜትሮች አሉ። ከፋንክሽን ዴፊኒሽኑ ወይም ደግሞ ከፋንክሽን ዲክላሬሽኑ ላይ ዲክለር የተደረጉ ቫሪያብሎች ፓራሜትር ተብሎ ይጠራሉ። እነዚህ ፓራሜትር ደግሞ ምን ተብሎ ይጠራሉ? ፈርዘር ፎርማል ፓራሜትርስ ተብሎ ይጠራሉ። ዚያር ፎርማል ፓራሜትርስ። እዚህ ጋር ፎርማል ፓራሜትሮች ደግሞ ሰፓሬት የሚደረጉት በምንድነው? በሴሚኮለን ይሆናል። ልክ አሁን እዚህ ጋር ዴፊኒሽኑ አበብ ዘሜን ከጻፍ ነው ዳታ ታይፑንና ቫሪያብል ኔሙን በትክክል መጻፍ አለብን። እዛ ጽፈን ስንጨርስ ደግሞ ፋንክሽን ዴፊኒሽን መሆኑን የምናውቀው ምንድነው? እዚህ ጋር ከርሊ ብራስ አለ። ከርሊ ብራሱ ቀጥሎ ስቴትመንቶች አሉ ወይም ደግሞ ብሎክ ኦፍ ኮዶች አሉ። ስለዚህ ይሄ ፋንክሽን ዴፊኒሽን ነው። የመጀመሪያው ኤክስ አሳይመንት ኦፕሬተር ኦፍ ኤክስ ታይምስ 2 ነው። የኤክስን ቫልዩ ኤክስ ታይምስ 2 አድርገህ አሳይን አድርግልኝ ይላል። ሁለተኛው ኤክስን ቫልዩ ዲስፕሌይ አድርግልኝ፣ ሁለተኛው የዋይን ቫልዩ ዲስፕሌይ አድርግልኝ። የዛ ዜድ ኢዝ ኢኳልስ ቱ ወይም አሳይመንት ኦፕሬተር ፕላስ ኤክስ ፕላስ ዜድ ሪተርን ዜድ ይላል። ይሄኛው ፋንክሽን ዴፊኒሽን ነው እዚህ ጋር ብሎኩ ስለሚያልቅ። አሁን ፋንክሽን ኮሊንግ ላይ ስንመጣ ምንድነው የምናደርገው? ይሄ ፋንክሽን ዴፊኒሽን አበብ ዘሜን ወይም ደግሞ ቢሎ ዘ ሜን ፋንክሽን ዲፋይን ስለሚደረግ ፕሮግራም ኤክስኪዩሽን ደግሞ ኤክስኪዩት ማድረግ የሚጀምረው ከሜን ፋንክሽን ስለሆነ ይችኛዋን ስቴትመንት በሆነ ሚንስ የት ውስጥ ማስገባት አለብን? ሜን ፋንክሽን ውስጥ ማስገባት ይጠበቅብናል። ስለዚህ ሜን ፋንክሽን ውስጥ ደግሞ ለማስገባት ፋንክሽን ዴፊኒሽኑን ምን መጠቀም አለብን? ፋንክሽን ኮሊንግ ነው። ስለዚህ ፋንክሽን ደግሞ ኮል ሲደረግ ምንድነው? የፋንክሽኑ ስም አለ። አሁን ይችን የፋንክሽኑ ስም የቱ ጋር ተመሳሳይ መሆን አለባት? ይችኛዋ ጋር የፋንክሽኑ ስም ጋር ተመሳሳይ መሆን ይጠበቅባታል። ይቺ ፋንክሽን ኔም እና ይችኛዋ ፋንክሽን ኔም ተመሳሳይ መሆን አለባቸው። ለምሳሌ ከዚህኛው ላይ ካፒታል ሆኖ ከዚህኛው ስሞል ብንጽፈው ኢረር ነው የሚወጣብን። ስለዚህ ይችኛዋና ይችኛዋ ተመሳሳይ መሆን አለባት። ስለዚህ ፋንክሽን ኮሊንግ ስናደርግ የፋንክሽኑን ኔም የምናውቀው ከየት ነው? ከፋንክሽን ዴፊኒሽኑ። ሁለተኛው ፓራንተሲሱ ላይ ቀጥለን ደግሞ ምን አለን? እዚህ ጋር ስንት ነው ያለን? ሁለት ቫሪያብሎች ናቸው ያሉን። እዚህም ጋር ደግሞ ሊስት የተደረገው ሁለት ቫሪያብል ነው። ስለዚህ በኦርደር አሳይን ይደረጋል። የመጀመሪያዋ 3 ለማን አሳይን ትደረጋለች? ለኤክስ አሳይን ይደረጋል። 5 ደግሞ ለማን አሳይን ይደረጋል? ለዋይ አሳይን ይደረጋል። ስለዚህ የኤክስ ቫልዩ 3 ነው፣ የዋይ ቫልዩ ደግሞ 5 ነው። ለምሳሌ እዚህ ጋር አሁን 3 5 ብዬ ኮማ አድርጌ አንድ ባረግ ስንት ነው? 1 2 3 ነው። እዚህ ጋር ግን ያለው 2 ነው። ስለዚህ ኢረር ያደርግብኛል። ምን ማድረግ አለብን? ነምበር ኦፍ ይሄኛው ፓራሜትር እና ነምበር ኦፍ አክቹዋል ፓራሜትሩ እነዚህ 3 እና 5 አሁን ኮንስታንት ናቸው። ምን ተብለው ይጠራሉ? አክቹዋል ፓራሜትርስ ወይም ደግሞ አርጊውመንትስ ተብለው ይጠራሉ። ስለዚህ አሁን ይችን ፋንክሽን ኮል አረኩ። ፋንክሽን ኮሊንግ ደግሞ ሁሌ የሚጻፈው ከየት ነው? ኢንሳይድ ሜን ፋንክሽን ነው። ስለዚህ ሜን ፋንክሽኑ ላይ እንዴት አድርጎ እንደሚጻፍ ቀጥለን እናያለን። ፋንክሽን ኮሊንግ ኦር ኢንቮኪንግ ባይ ቫልዩ ሲሆን ኢን ኮል ባይ ቫልዩ ሜተድ ኦፍ ኤ ፓራሜትር ፓሲንግ ዘ ቫልዩ ኦፍ አክቹዋል ፓራሜትር። እነዚህ ናቸው እንግዲህ አሁን ቫልዩ ኦፍ አክቹዋል ፓራሜትሮች ማንና ማን ናቸው? 3 እና 5 ናቸው። አር ኮፒድ ቱ ፋንክሽንስ ፎርማል ፓራሜትር። ስለዚህ 3 እና አሁን ምንድነው ኮፒ የሆኑ ለፎርማል ፓራሜትሩ አሳይን ተደርገዋል። እንደዚህ የሚሆን ከሆነ ቫልዩ ዳይሬክትሊ ምንድነው የሆነው? ለፎርማል ፓራሜትሩ አሳይን ተደርጓል። እንደዚህ በሚሆንበት ሰዓት ኮል ባይ ቫልዩ ነው። the original values are unchanged only the parameter inside the function changes። ስለዚህ
እዚህ ታች ላይ ያለው ወይም ደግሞ ሰም 35 ሚለው ቫልዩ ምንም ቼንጅ አያረግም the same thing እዚህም ጋር ያለው ቫልዩ ቼንጅ አያረግም only simply ምኑ ነው ፔስት የሆነው ኮፒው ብቻ ነው there are two copies of a parameter stored in different memory location አሁን ይህን ዳታ ለማስቀመጥ ስንት ኮፒ ያለን ማለት ነው እኛ ላይ አራት ኮፒዎች አሉ የመጀመሪያው ኮፒ 3 እና 5 ኦሬዲ ኮምፒውተር ሜሞሪ ላይ ተቀምጠዋል እነዚህ ቫልዩዎች ተቀምጠዋል ሁለተኛ ደግሞ ከዚህ ጋር ያለው int x እና y የሚባል ቫሪያብሎች ዲክሌር ተደርገዋል ከላይኛው ከፋንክሽን ዴፊኒሽኑ ስለዚህ አሁን ምንድነው ያደረግነው 3ን ወደዚህኛው ኮፒ አድርገን 3ን እዚህ ጋር እናስቀምጣለን 5ን ደግሞ እዚህ ጋር አምጥተን በy ቫሪያብል ላይ ሪፕሌስ እናደርጋለን ስለዚህ አሁን ስንት ኖረን ማለት ነው ለአንዱ ፓራሜትር ሁለት ኮፒዎች ናቸው ያሉን ስለዚህ ሁለቱም ኮፒ ደግሞ ምንድነው የተለያየ ሜሞሪ ሎኬሽን ወይም ደግሞ አድሬስ ነው የተጠቀሙት 3 እዚህ ጋር 3 አለኝ እዚህም ጋር 3 አለን ስለዚህ ኮሊንግ ባይ ቫልዩ ዋናው ታስኩ ምንድነው ኦንሊ የአክቹዋል ፓራሜትር ቫልዩ ወደ ፎርማል ፓራሜትሩ ቫልዩ ብቻ ነው ኮፒ የሚደረገው ስለዚህ ቫልዩ ኮፒ ከተደረገ በኋላ ደግሞ የሚቀመጠው የት ጋር ነው ሰፓሬት ከሆነ ሜሞሪ ሎኬሽን ጋር ነው የሚለውን ማወቅ ይተበቅብናል one is the original copy and the other is function copy any change made inside a function are not reflected on actual parameters of the caller ስለዚህ አሁን እዚህ ጋር አሁን ቫልዩን እንደዚህ ብቀይር ምንም አይነት ኢፌክት አይኖረውም function calling by value ላይ ኤግዛምፕል እዚህ ጋር አሁን አንድ ፕሮግራም ጽፈናል የመጀመሪያው ፕሮግራም int sum int ነው ይሄኛው function declaration ነው ምክንያቱም ምን አለው ኢንቲጀር ሪተርን ታይፕ አለው እዚህ ጋር የፋንክሽን ኔም አለው እዚህ ጋር ቀጥለን ደግሞ ምንድነው ሊስት ያደርግነው የቫሪያብሉን ወይም ደግሞ የፎርማል ፓራሜትሩን ዳታ ታይፕ ብቻ ነው እነዚህን ቫሪያብሎች ወይም ደግሞ ፎርማል ፓራሜትሮች ደግሞ ሰፓሬት ያደርጉት ባይ ዩዚንግ ኮማ ነው እዛቅ በመቀጠል ደግሞ ስቴትመንቱን እንዲያደርጉት በሴሚኮለን ስለሆነ ይሄኛው ፋንክሽን ፕሮቶታይፕ ወይም ደግሞ ፋንክሽን ዲክላሬሽን ነው እዚህ በመቀጠል ደግሞ የጻፍነው ሜን ፋንክሽናችን ነው ስለዚህ ሜን ፋንክሽናችን ላይ ሁለት ቫሪያብሎችን ዲክሌር አድርገናል ሁለት ቫሪያብሎችን ዲክሌር በመናደርግበት ሰዓት ይሄኛውን አሁን ምን ያደርግልናል ማለት ነው ሁለት የተለያዩ ቫሪያብሎችን እዚህ ጋር ሪዘርቭ ማድረግ አለበት ስለዚህ የመጀመሪያዋ አንደኛዋ a ናት ሁለተኛው ደግሞ b ነው ስለዚህ የa ቫልዩ እዚህ ጋር 10 ያስቀምጥልናል አሳይን አድርገናል እዚህ ጋር ደግሞ 20 አሳይን አድርገናል ይዝችኛዋ ላይ ይችኛዋን ስቴትመንት ወደዚች ስናመጣት ሜሞሪዋ እቺ ትሆናለች አሁን cout sum አሁን እንዴት አድርገን ነው ፋንክሽን ኮሊንግን ሜን ፋንክሽን ውስጥ ምናስገባ ሚለውን ወይም ደግሞ ፋንክሽን ኮሊንግ የሚጻፈው የት ጋር ነው ብለናል ከሜን ፋንክሽን ውስጥ ነው አሁን ኮምፓይለራችን ይችኛዋን ስቴትመንት በሚያይበት ሰዓት ምን ማለት ነው ፋንክሽን ኮሊንግ መሆኗን ያውቃል አንደኛ እዚህ ጋር ሰም ነው ምትል የፋንክሽን ስም አላት ሁለተኛው ፓራንተሲስ ከፈትነ አዛ ደግሞ ሁለት ፎርማል ፓራሜትሮች አሉ እዚህ ጋር ደግሞ ፓራንተሲሱን ዘግተናል ስለዚህ ይችን በሚያይበት ሰዓት ምን ያደርጋል ኮምፓይለራችን ሰም ምትባል ፋንክሽን ይፈልጋል ማለት ነው ሲፈልግ መጀመሪያ ከሜን ፋንክሽኑ በላይ አለ ወይ ብሎ ያያል ፋንክሽን ዲክላሬሽን ነው ያለው ስለዚህ ፋንክሽን ዲክላሬሽኑን ካየ በኋላ እዚች ላይ ወደየት ይመጣል ወደዚህኛው ይመጣል ማለት ነው ልክ እንደዚህ ነው የሚያደርገው ይችኛዋን ላይን ሲያገኝ ሰም ብሎ ab ይላል ምክንያቱም ፕሮግራም ኤክስኪዩሽን የት ጋር ነው የሚጀምረው ሜን ፋንክሽን ስለሆነ አሁን ይችን ሲያገኝ ቀጥታ ወይተደ ሜን ፋንክሽኑን አልፎ እዚህ ጋር ኤክስኪዩት ያደርግልናል ስለዚህ ኢንቲጀር ነው ሰም ነው ስለዚህ ይችኛዋ ሰም ተመሳሳይ ናቸው ሁለተኛ ደግሞ ምኑን ቼክ ማድረግ አለበት ስንት ፓራሜትር አለው እዚህ ጋር ስንት ቫልዩዎች ናቸው ያሉት ab ናቸው ሁለት ቫልዩዎች ናቸው እዚህም ጋር ሲመጡ int x እና int y የሚባሉ ሁለት ፓራሜትሮች ናቸው ስለዚህ ሁለቱ ተመሳሳይ ነው ማለት ነው ስለዚህ እንደዚህ በሚያደርግበት ሰዓት ምን ያደርጋል ሰም እነዚህ አክቹዋል ፓራሜትር ተብለው ይጠራሉ እነዚህ ደግሞ ፎርማል ፓራሜትር ተብለው ይጠራሉ in function calling by value ምንድነው የሚሆነው the value of actual parameter is copied into
ፋንክሽንስ ፎርማል ፓራሜትር ነው። ለዚህ ላይ ያለው ወይም ደግሞ አክቹዋል ፓራሜትሩ ላይ ያለው ቫልዩ ወደ ምን ነው ኮፒ የሚደረገው? ወደ ፎርማሉ። ስለዚህ ይችን በሚያይበት ሰዓት ሌላ አንድ ደግሞ ምን ያደርጋል ማለት ነው? ክሬት ያደርጋል። እዚህ ላይ ምንና ምን የሚባል ኤክስ እና ዋይ እንደዚህ አድርጎ ሚሞሪ ሪዘርቭ ያደርጋል። ዳታ እስካሁን ስቶር አላደረገም። ስለዚህ እንደዚህ በሚያደርግበት ሰዓት ምን መሆኑን አይቷል። ኦልሬዲ እዚህ ጋር ሰም ኤቢ ይላል። ስለዚህ የኤክስ ቫልዩ አሁን የኤን ይሰጣል። የዋይ ቫልዩን ደግሞ የቢን ቫልዩ ለዋይ ይሰጣል። የኤን ቫልዩ ደግሞ ለማን አሳይን ያደርጋል? ለኤክስ አሳይን ያደርጋል። ፋንክሽን ኮሊንግ የሚሰራው ፓራላሊ ስለሆነ ማለት ነው። ስለዚህ የኤ ቫልዩን ለኤክስ ያመጣትና እዚች ጋር የኤክስ ቫልዩን 10 ያደርጋል። የቢን ቫልዩ ደግሞ ለዋይ አሳይን ያደርጋል። እዚችም ጋር 20 ትመጣለች። አሁን የአንድ ኮፒ ወይም ደግሞ የአንድ አክቹዋል ፓራሜትር ቫልዩ ስንት ኮፒ ይሆናል? 2 ኮፒ ይሆናል። አንዱ የአክቹዋል ፓራሜትሩ ቫልዩ፣ ሁለተኛው ደግሞ የፎርማል ፓራሜትሩ ኮፒ የተደረገው ወይም ደግሞ ዱፕሊኬሽኗ። ስለዚህ ይሄን ካየ በኋላ ወይም ደግሞ ይችን አሳይመንት ኦፕሬተር እንደዚህ አድርጎ ከሰጠ በኋላ ሁለተኛው ስቴትመንት ይኛው ነው። x is equals to x times 2 የx ቫልዩ አሁን ስንት ነው? 10 ነው። 10 ሲባዛ በሁለት እዚህ ጋር x ስንት ሆናለች? 20 ሆናለች። ስለዚህ 20 እንደዚህ ያደርጋል። ሲ አውት ኤክስ ኤክስ ሲል ምን ያደርጋል? አውትፑቱ ቀድሞ ኢንክሪመንት ስለሚያደርግ እዚህ ጋር 20 ዲስፕሌይ ይደረጋል። ሲ አውት ዋይ ሲልም የዋይ ቫልዩ ስንት ነው? እዚህ ጋር 20 ይወጣልናል። መጨረሻ ላይ ኢንት ኤክስ ፕላስ ዜድ ይላል። የኤክስ ቫልዩ አሁን ስንት ነው? 20 ነው። የቢ ቫልዩ የዋይ ቫልዩ ደግሞ ስንት ነው? 20 ነው። እዚህ ጋር ኦሬዲ የኤክስ ቫልዩም 20 ናት፣ የዋይ ቫልዩም 20 ነው። ስለዚህ እዚህ ጋር ስንት ይሆናል? ይችኛዋን 40 ይላል። ለዚህኛዋ ስቴትመንት ደግሞ እዚህ ጋር 20 ይላል። ለሲ አውት ዋይ ደግሞ አሁንም እንደዚህ አድርጎ አሳይን ያደርጋል። ልክ ይችኛዋን ስቴትመንት ሙሉ እዚህ ጋር ያለውን ስቴትመንት ሰርቶ ከጨረሰ በኋላ ምን ያደርጋል? ይችን ብሎክ ኦፍ ኮድ ሲያገኝ ተመልሶ ወደ ነበረበት ወይም ደግሞ ወደ አቆመበት ላይን ወደዚህኛው ይመለሳል። ኦሬዲ እስካሁን የሰራ የማንን ነው? የዚችን ነው። ስለዚህ አሁን ፋንክሽን ዴፊኒሽኑን ሜን ፋንክሽን ውስጥ አስገብተን እንደዚህ አድርገን እንሰራለን። ሁለተኛው ጋር እዚህ ጋር አሁን እዚችኛዋ ላይ ሲመጣ ይችኛዋን በአዲስ ጀመረ ማለት ነው። ይችኛዋን ላይን ሲ አውት ኤ ይላል። የኤ ቫልዩ አሁን ስንት ነው? 10 ነው። ስለዚህ 10ን እዚህ ጋር መጥቶ ዲስፕሌይ ያደርግልናል። ሲ አውት ቢ ይላል። የቢ ቫልዩ ስንት ነው? 20 ብሎ ዲስፕሌይ ያደርግልናል። ስለዚህ በዚህ መሰረት እንደዚህ አድርጎ አውትፑቱን ማውጣት ይችላል። ልክ ከዚህ ጋር ደግሞ አንድ ኮምፒውተር ሜሞሪ ፕሌስ ያደረግነው ዳታ አለን። ስለዚህ አክቹዋል ፓራሜትሮች የኤ እና የቢ ነው። ኤ እና ቢ ምንድነው? አክቹዋል ፓራሜትር ናቸው። ስለዚህ ቀድመው ምን ያደርጋሉ? እነዚህ ዳታዎች ይቀመጣሉ። የቫሪያብሉ ኔም ኤ ነው፣ የቫሪያብሉ ቢ እዛ 10 20 ቫልዩ አሳይን ተደርጓል። እነዚህ ቫልዩዎች አሁን ሰፓሬትሊ መጣው እዚህ ጋር አሳይን አድርገናል። በተመሳሳይ በሚቀጥለው ደግሞ ምን አድርጓል? እዚህ ጋር ይችኛዋን በሚያገኝበት ሰዓት ይችን ስቴትመንት በሚያገኝበት ሰዓት ጃምፕ አድርጎ ወደ ፋንክሽን ዴፊኒሽኑ ይመጣል። ለምሳሌ ይህ ፋንክሽን ዴፊኒሽኑ እዚህ ላይም ከተጻፈው ወደ ላይ ይመጣና ቼክ ያደርጋል። ሁለት ፓራሜትሮች ናቸው ያሉት። ስለዚህ ኢንት ኤክስ እና ኢንት ዋይ ነው። ስለዚህ ኤክስ እና ዋይ የሚባል የራሱን ሜሞሪ ስፔስ ሪዘርቭ ካረገ በኋላ የአክቹዋል ፓራሜትር ቫልዩን በፓራላል በሆነ ለምሳሌ መጀመሪያ ላይ ላለው የመጀመሪያውን ይሰጣል፣ ሁለተኛ ላይ ላለው ሁለተኛውን አሳይን ያደርጋል። ኮፒያቸውን ሲያስቀምጥ የኤክስ ቫልዩ 10 ነው፣ የዋይ ቫልዩም 20 ይሆናል። ስለዚህ አሁን ኤክስ ዋይ ኤ እና ቢ የተለያየ ሜሞሪ ስፔስ ላይ ነው የተቀመጡት። ለምሳሌ ኤክስ የተቀመጠው 1000 ኤፍ የሚባል ነው፣ ዋይ ደግሞ 1001 ኤፍ ነው፣ እዚህም ጋር ደግሞ 1003 ኤፍ ነው፣ 1004 ኤፍ ነው። ስለዚህ የተለያየ ሜሞሪ ስፔስ ላይ ነው ኮል ባይ ቫልዩ ላይ የሚቀመጡት። ሁለተኛው ኤግዛምፕል ደግሞ ኤግዛምፕል 2 ላይ ስንመጣ ለምሳሌ አንድ ፋንክሽን ኔም አለን። የዚህ የፋንክሽን ኔም ኤግዛምፕል ምንድነው የሚያደርገው? ኢንክሪመንቴሽን ነው የሚሰራው።
void ነው የሚል እዚህ ጋር ሪተርን ታይፑ ኢምፒቲ ነው። እዚህ ጋር ደግሞ የፋንክሽን ኔማችን ኢንክሪመንት ነው። እዚህ ጋር አንድ ፎርማል ፓራሜትር አለች ኢንት ኤ የምትባል። ስለዚህ ይችን በሚያገኝበት ሰዓት ምን ያደርጋል? እዚህ ጋር ሜሞሪ ስፔስ ሪዘርቭ ያደርጋል። ለምሳሌ ፎርማል ፓራሜትሩ የዚህን ኢምፕሊሜንቴሽን እዚህ ጋር ስላለ ይሄኛው ጋር እዚህ ጋር በዚህ ጋር ስለዚህ ፎርማል ፓራሜትሩ ኤ ይልና አሳይን አድርጎ ይችኛዋን ሜሞሪ ስፔስ ይሰጠዋል ለጊዜው። እዛ በኋላ ምን ያደርጋል? የኤ ቫልዩ ባንድ ኢንክሪመንት ያደርጋል ይላል። ስለዚህ ባንድ ኢንክሪመንት ሲያደርግ ኤ ኢዝ ኢኳልስ ቱ ኤ ፕላስ 1 ነው። ስለዚህ እስከዚህ ያለውን ስቴትመንት ከጨረሰ በኋላ ምን ካነበበ በኋላ ወደዚህኛው ይሄዳል። ልክ ከዚህኛው ጋር ሲመጣ ምን አለች? ኢንት ኤክስ ኢዝ ኢኳል አሳይመንት ኦፕሬተሩ 5 ይላል። ስለዚህ ኤክስ ምንድናት? አክቹዋል ፓራሜትር ናት። ስለዚህ የአክቹዋል ፓራሜትሯ ኤክስ ቫልዩ የት ጋር ስቶር ይደረጋል? 5። ስለዚህ ይችኛዋ ሰፓሬት የሆነ ሜሞሪ ስፔስ ላይ ነው የተቀመጠችው። ልክ ይችኛዋን ቫልዩ እዚች ጋር ካስቀመጠልን በኋላ የት ይመጣል? ሁለተኛውን ላይን ይችኛዋን ኤክስኪዩት ማድረግ ኮምፓይለሩ ይመጣል። ይችን ስቴትመንት በሚያይበት ሰዓት ምንድናት ብሎ ቼክ ሲያደርጋት ምንድናት? ፋንክሽን ናት። ፋንክሽን መሆኗን ቼክ ሲያደርግ ምን ያደርጋል? ኢንክሪመንት ሚል ፋንክሽን ይፈልጋል። ስለዚህ የት ጋር አግኝቷታል? ይችኛዋን እዚችኛዋ ጋር ያገኛታል። የፋንክሽን ኔሙን ተመሳሳይ መሆኑን ቼክ ካደረገ በኋላ ሁለተኛ ምን ቼክ ማድረግ አለበት? እዚህ ጋር የፓራሜትሩን ብዛት አንድ ነው፣ ከዚህም አንድ ነው። ስለዚህ አንዳንድ ከሆነ የኤክስን ቫልዩ ቀጥታ ለማን ኮፒ ያደርጋል? ለኤ ኮፒ ያደርጋል። ስለዚህ ለኤ ደግሞ ሰፓሬት ሜሞሪ ስፔስ ነበረው 5ን ኮፒ ያደረገ። ይቺ 5 አክቹዋል ቫልዩ አክቹዋል ፓራሜትሩ የኤክስ ናት። የኤክስ ኮፒ ደግሞ ወደ ማን ይሄዳል? ወደ ኤ ይሄዳል። ስለዚህ አክቹዋል እና ፎርማል ፓራሜትር ፖይንትስ ቱ ዲፈረንት ሜሞሪ ሎኬሽን ነው ታርጌታችን ኮል ባይ ቫልዩ ላይ። ፕሮግራሙም ሲጻፍ እንደዚህ ነው የሚጻፈው። ፕራክቲካሊ እንዴት ኢምፕሊመንት እንደሚደረግ ዊዝን ዴቭ ሲ ፕላስ ፕላስ ራን በማድረግ ማየት እንችላለን። ታይማችን እንዳይሄድ እዚህ ጋር ኮፒ አድርገን ማየት እንችላለን። ኦኬ ፕሮግራማችን ከጻፍነ በኋላ ምን ማድረግ እንችላለን? እዚህ ጋር ሁሌም እንደምንጽፈው ይችኛዋ ቫሪያብል ፋንክሽን ዲክላሬሽን ናት። ኢንት ሰም ኢንት ብለን እዚህ ጋር ምንም አይነት ዳታ ታይፕ አላስገባ ነውም። በዚህ መሰረት ጽፈናል። ሁለተኛው ሜን ፋንክሽናችን ነው። ስለዚህ ሜን ፋንክሽናችን ጽፈናል እስከዚህ ያለውን ማለት ነው። ፕሮግራም ኤክስኪዩሽን የሚጀምረው ከየት ነው? ከዚች ከአራተኛዋ ላይን የሚያበቃው ደግሞ እዚህ ላይ ነው። ስለዚህ አሁን ፋንክሽን ዴክላሬሽን አበብ ነው የጻፍ ነው። ስለዚህ ፋንክሽን ዴፊኔሽኑን ደግሞ የጻፍ ነው የት ጋ ነው? ቢሎ ዘ ሜን ፋንክሽን ነው፣ እዚህ ጋ ነው። አሁን ፕሮግራም ኤክስኪዩሽን የሚጀምረው ከየት ጋ ነው? እዚህ ሜን ፋንክሽን ነው። ስለዚህ ፕሮግራም ኤክስኪዩሽን ደግሞ ላይን ባይ ላይን ነው የሚሄደው። እዚች ጋር ሲመጣ የኤ እና ቢ የሚባሉ ሁለት ቫሪያብሎች ዲክለር ተደርገዋል፣ ቫልዩም አሳይን ተደርገዋል። ስለዚህ የኤ 10ን ለቢ ደግሞ 20 አሳይን አድርገናል። ሶስተኛው ላይን ላይ ሲመጣ ምን ያደርጋል? ሲአውት ሰም ወይም ደግሞ ይችን ሪዛልት ያያል። ይችን ምን መሆኗን ያውቃል? ሰም ምትላለች። እዛ ደግሞ ፓራንቴሲሱ ኦፕን አድርገን ሁለት ቫሪያብሎች አሉ። አሁን እነዚህ ሁለት ቫሪያብሎች ምን ማለት ነው? በኤ ፋንታ 10ን ማስቀመጥና በቢ ፋንታ ደግሞ 20ን ማስቀመጥ ነው። ኮንስታንት ወይም ደግሞ ቫሪያብል ሊሆኑ ይችላሉ። ስለዚህ እነዚህ ከፋንክሽን ኮሊንጉ ቀጥለው የሚመጡ ቫሪያብሎች ምን ተብሎ ይጠራሉ? አክቹዋል ፓራሜትርስ ወይም ደግሞ አርጊውመንት ተብሎ ይጠራል። ልክ ይችኛዋን እንዳየ ወደ የት ይሄዳል ማለት ነው? ወደ ፋንክሽን ዴፊኒሽኑ ጃምፕ ያደርጋል። ልክ ይችኛዋን ስቴትመንት ሰባተኛዋን ቼክ ካረገ በኋላ ወደ ላይን ስንት ይመጣል? 11 ጃምፕ አድርጎ ይመጣል። ከዛ ቀጥሎ ምን ያደርጋል? ይችኛዋን ስቴትመንት ኤክስኪዩት ያደርጋል፣ ኢንት ኤክስ እና ኢንት ዋይን። ስለዚህ ሁለት እንደዚህ ካለ ምን ያደርጋል? የኤክስን ቫልዩ የኤን ቫልዩ ወደ ምን ኮፒ ያደርጋል? ወደ ኤክስ ኮፒ ያደርጋል። የቢን ቫልዩ ደግሞ ወደ ዋይ ኮፒ ያደርጋል። ካረገ በኋላ ኤክስ ኢዝ ኢኳልስ ቱ ወይም ደግሞ አሳይመንት ኦፕሬተር ኦፍ ኤክስ ታይምስ 2 ነው። ስለዚህ የኤክስ ቫልዩ ስንት ነው? 10 ነው። 10 ሲባዛ በ2 20 ሆነ። እዚች ላይ አሁን የኤክስ ቫልዩ ስንት ነው? ኤክስ ኢዝ ኢኳልስ ቱ 20 ነው። ሲ አውት ኤክስ ይላል። ስለዚህ የኤክስ ቫልዩ ከዚችኛው አሁን አውትፑት የምናገኘው 20 ነው።
የዋይን ቫልዩ ደግሞ አሁንም እዚህ ጋር 20 እናገኛለን። እዚህ ጋር x + y ይላል። ስለዚህ 20 ሲደመር 20 እዚህኛው ላይ 40 እናገኛለን። ስለዚህ 40 ነው እዚህ ጋር የምናገኘው። ስለዚህ እዚህ ጋር የሚወጣው 20 ነው፣ እዚህም ጋር የሚወጣው 20 ነው፣ እዚህም ጋር ደግሞ የምናገኘው 40 እናገኛለን። ልክ ይችኛዋን ስቴትመንት ጨርሶ ይችን ብሎክ ኦፍ ኮድ ሲያገኝ ደግሞ ወደ የትኛው ይሄዳል? ወደዚህ ወደ 8ኛው ይሄዳል። ምክንያቱም እዚህ ጋር ፋንክሽኗን ኮል አድርጎ ስለጨረሰ። ሲአውት ኤ ይላል። የኤ ቫልዩ አሁን ስንት ነው የነበረው? የኤ ቫልዩ ስንት ነው? 10 ነው። የቢ ቫልዩ ደግሞ 20 ነው የሚለውን ፕሮግራም አውትፑት እናገኛለን። ፋንክሽናችን እዚህ ጋር ፋንክሽን ኮል ዶት ሲፒፒ ብለን ፋንክሽናችን ከጻፍን በኋላ እዚህ ጋር ኤክስኪዩት እናደርጋለን። አየው የኤክስ ቫልዩ 20 ነው፣ የዋይ ቫልዩ 20 ነው። እዛ ሪዛልታቸው የኤክስ እና የዋይ ድምር 40 ነው። የኤ ቫልዩ 10 የቢ ቫልዩ ደግሞ 20 ነው የሚለውን ማየት እንችላለን። ስለዚህ ኮል ባይ ቫልዩ ላይ the value of actual parameter ወይም ደግሞ እዚህ ጋር the value of actual value is copied into formal parameter ነው የሚለውን ነው ያየነው። ስለዚህ በዚህ መሰረት ፋንክሽን ኮሊንግ ባይ ቫልዩ የሚለውን ኤክሰርሳይዝ አድርገናል። ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በሚቀጥለው ቪዲዮ ፋንክሽን ኮሊንግ ባይ ሪፈረንስ የሚለው ላይ እንገናኛለን። እስከዛ ሰላም ሁኑ።